ጤና ይስጥልን። አሁን ደግሞ አንድ ፕሮፐርቲ አለ ዲያጎናል ኦፍ ፓራሎግራም ባይሴክት ይቻዛል። መጀመሪያ ፓራሎግራም ነው የምንስራው። ፓራሎግራም ለመሳል ላይን ሴግመንት አንድ ላይን ሴግመንት እንወስዳለን። ኤቢ ወሰድን። አንድ ፖይንት ሲ እንወስዳለን። ሲ እዛ ሴግመንት ድሮ እናደርጋለን ከኤ ወደ ሲ። ከዛ ፓራሎግራም ለመሳል ሁለት ኦፖዚት ሳይዶች ፓራላል መሆን አለባቸው። ስለዚህ የዚህን ፓራላል ፓስስ ስሩ ዲስ ፖይንት እንስላለን። እንደገናም ደግሞ የዚህ ፓራላል የኤቢ ፓራላል ዛት ፓስስ ስሩ ደ ፖይንት ሲ እንስላለን። በዚህ ይሄ ፓራሎግራም ማለት ነው። ኢንተርሴክሽኑን እንወስዳለን። የሁለቱም ላይን ኢንተርሴክሽን አፍዲ ያገኘን። ከዚያ ላይን ሴግመንት ከሲ ወደ ቢ እንደገና ከቢ ወደ ዲ እንስላለን። በዛ ግሪዶቹን እናጠፋለን። ላይን ሴግመንቱንም እናጠፋለን። ይሄኛው አሁን ፓራሎግራም ነው። የዚህም ፓራሎግራም ዲያጎናሎቹ ባይሴክት ይደራረጋሉ። ዲያጎናሎቹን ይመስላል። አንዱ ዲያጎናል ይሄ ነው። ሌላኛው ዲያጎናል ይሄ ነው። ኢንተርሴክት ይደራረጋሉ። ኢንተርሴክሽኑን ፖይንት እንፈልግ። ኢን አገኘን ኢንተርሴክሽን ፖይንት። ስለዚህ እነዚህ ሁለት ዲያጎናል ኢንተርሴክት መደራረጋቸውን ባይሴክት መደራረጋቸውን ቼክ ለማድረግ ዲስታንስ ከኤ ወደ ኢ ያለው ዲስታንስ ከቢ ወደ ኢ ያለውን ዲስታንስ ስንፈልግ ሁለቱም እኩል ናቸው። ስለዚህ በተጨማሪም ከሲ ወደ ኢ ያለውን ስንፈልግ ከቢ ወደ ሲ ያለውን ስንፈልግ ይሄ ላይን ሴግመንት ከዚህ ላይን ሴግመንት ጋር እኩል ነው። ይሄ ላይን ሴግመንት ከዚህ ላይን ሴግመንት ጋር ያለው እኩል ነው። ስለዚህ እነዚህ ሁለቱ ላይን ሴግመንቶች ባይሴክት ይቻዘር እኩል ቦታ ኢንተርሴክት ያደርጋሉ ማለት ነው። ለዛሬው ይህን ፕሮፐርቲ አይተናል። ለሚቀጥለው ወደ ሌላ ፕሮፐርቲ ስለሚሄድ እናመሰግናለን።